የሳምሰንግ ታብሌት ወይስ የአፕል አይፓድ የትኛው ይሻላል የሚለውን ነገር ዛሬ ማስረዳችሁ ይሆናል። ስለዚህ ከታብሌቶች ውስጥ የሳምሰንግን ታብሌት ነው የመረጥኩት። የሚታወቀውን በደንብ እሱ ስለሆነ ከአፕል አይፓድ ጋር ነው የምናወዳድረው። ሳምሰንግ ከበጀት ጀምሮ እስከ አልትራ ሌቭል ድረስ ያሉ ታብሌቶችን ይሸጣሉ። አሁን የምንመለከተው S11 አልትራ ነው። በጣም ሰፊ የሆነ ስክሪን አለው። በጣም አሪፍ የሚባል ታብሌቶች ውስጥ አንዱ ነው። 14 ኢንች ሱፐር አሞሌድ ዲስፕሌይ ያለው። ጌም የተጫወታችሁን ከሆነ ፊልም ያያችሁ ከፍተኛ የሚባለው ሪዞሉሽን ነው የምታገኙት። ይህ ከአፕል አይፓድ ጋር ያለው ልዩነት ነው። አይፓዱ በመጠን ትንሽ አነስ ይላል። የስክሪን ጥራቱ ትንሽ ይቀንሳል። ሁለቱም አሪፍ የሆነ ስክሪን ቢጠቀሙም የሳምሰንጉ የበለጠ የተሻለ ጥራት አለው። አይፓድ ፕሮ 11 ኢንች ነው። ከሳምሰንጉ አጠገብ ሲታይ የ3 ኢንች ልዩነት ቢኖራቸውም ትንሽ ይመስላል በጣም። ሁለቱም አሪፍ የሆነ ዲቴል ያለው ነገር ነው የሚያሳዩን። ቦክስ ውስጥ ሚኒማል የሚባል ነገር ነው የምናገኘው። አሁን ላይ ካምፓኒዎች ፕሮዳክታቸውን ቀጭን ለማድረግ ስለሚሰሩ ካምፓኒው ቦክሱንም ቲን ያደርገዋል ማለት ነው። ስለዛ ትንሽ ነገር ነው የሚገኘው። በጣም ፓወርፉል ታብሌት ነው። ለሁሉም ሰው አይደለም። አንዳንድ ሰዎች ብቻ ናቸው ሊገዙት የሚችሉት። በእስከ $999 ድረስ ይገኛል። ከአክሰሰሪዎቹ ጋር እስከ $1400 ማለት ነው። ረከስ የሚሉ የሳምሰንግ ታብሌቶች ደግሞ ከ$200 እስከ $500 መገኘት ይችላሉ። 50% የሚሆኑት ታብሌት ተጠቃሚዎች ህጻናት ስለሆኑ ብዙ ጊዜ ሰዎች የሚገዙት የበጀቱን ነው። የሳምሰንግ ታብሌቶች ከ3 እስከ 4 ዓመት ድረስ ብቻ ነው የሴኩሪቲ አፕዴት ፕሮሚስ የሚያደርጉት። የአይፓዶች ግን እስከ 7 ዓመት ድረስ ረጅም ጊዜ ፕሮሚስ ስለሚያደርጉ የእነሱ ተመራጭ የሚሆንበት ምክንያት ሌላኛው ይሄ ነው። ብዙ ስዕሎችን ስስሉም የምንመለከተው ነገር የስታይለሱ ፍሪ ስለሆነ ይሄኛው ነገር አንድ ዊን ነው ማለት ነው። አይፓዶቹ ላይ አፕል ፔኖቹ ከአይፓዱ ተነጥሎ ለብቻው መገዛት አለበት። ይህ ደግሞ ሌላ ኮስት ስላለው ትንሽ ኪሳራ አለው። ፔኖቹ ደግሞ አሪፍ የሆነ ሀፕቲክ ፊድባክ አላቸው። ስትይዟቸው አሪፍ የሆነ ምላሽ ይሰጧቸዋል። ከስክሪኑ ጋር አሪፍ ሆነው ይያዛሉ። እንደ ወረቀት እንደምትጽፉ ነው የሚሰማችሁ ማለት ነው። የሆነ የሚሰጧችሁ ምላሾች ይኖራሉ። ስዕል ለመሳልና የተለያዩ ዲዛይኖችን ለማውጣት የአፕል አይፓድ ነው የሚመረጠው። የተለያዩ ስኬቺንግ እና ዲዛይኖችን የሚያወጡ ሰዎችም ይህንን ነው የሚመርጡት። አሪፍ የሆነ ሃይ ኳሊቲ ፔኖች ስላሏቸው እነሱን ይጠቀማሉ። የሳምሰንጉ ትንሽ ረከስ የሚል ይመስላል፣ ግን ሁለቱም አሪፍ ናቸው። ዴክስ መጠቀም ትችላላችሁ። ቀጥታ ከሞኒተር ጋር ገናኝታችሁ እንደ ኮምፒውተር መጠቀም ማለት ነው። ምንም ሌላ ነገር አያስፈልገውም። ስፔኮቹን ስነግራችሁ እነዚህ አሪፍ የሚባሉት አልትራዎቹ 1 ቴራባይት ድረስ ልታገኙ ትችላላችሁ በ12 ጂቢ ራም። አልትራ ዋይድ የሆኑ 2 ዱዋል ሰልፊ ካሜራ እና ባክ ካሜራ አላቸው። ረከስ የሚሉት ትንሽ ወረድ የሚል ማቴሪያል የሚጠቀሙ ሲሆን ከ8 ጂቢ ራም እስከ 6 ጂቢ ራም በ64 ጂቢ እስከ 128 ጂቢ ስቶሬጅ ሊገኝ ይችላል። አሪፍ የሆነ ባትሪ ከ7000 እስከ 8000 ሚሊዮን ፓወር አለ እና ደግሞ በተጨማሪ ይህንን ነገር እንደ ላፕቶፕ መጠቀም ትችላላችሁ። ትልቁ አልትራው ደግሞ እስከ 12500 ሚሊዮን ፓወር ባትሪ ያለው በጣም ትልቅ ባትሪ ነው። እስከ 15 ሰዓት ቪዲዮ እያያችሁ መቆየት ይችላል። በአጠቃላይ የሳምሰንግ ታብሌቶች አሪፍ የሆነ ኢኮሲስተም አላቸው። አንድሮይድ ስልክ የሚጠቀሙ ሰዎች ካሉ ሳምሰንግ ታብሌት ለመመክራቸው። ብዙ አንድሮይድ ስልኮች አሁን ደግሞ ስላሉ ከሳምሰንግ ታብሌት ጋር አሪፍ ይሆናል ማለት ነው። ወደ አይፓዶቹ ስንመጣም ብዙ ምርጫ አለ። ከአይፓድ ፕሮ እስከ አይፓድ ሚኒ አሪፍ የሆኑ እቃዎችን ይሰራሉ። አይፓድ ኤር መካከለኛ ዋጋ ያለው ሲሆን አይፓድ ፕሮ ደግሞ ውድ የሚባለው ታብሌታቸው ነው። ብዙ ካምፓኒዎች ከሚጠቀሙት ታብሌቶች ውስጥም አንደኛው አይፓድ ነው። አይፓድ ከሁሉም የሚለየው ነገር አሪፍ የሆነ ዲዛይን እና አሪፍ የሆነ ሎጎ ስላላቸው ነው። ብዙ ሰዎች የአፕልን ፕሮዳክት ለምን እንደሚወዱ ተጠይቀው ከፐርፎርማንሱና ከኳሊቲው ባለፈ ሎጎዋን እንደሚወዱ ተናግረዋል። ስለዚህ አሪፍ የሆነ ሎጎ ለካምፓኒው ዋነኛ ስኬታማነት ምክንያት ነው። አይፓድ ላይ የምጠቀማቸው ታብሌቶች ከአንድሮይድ ታብሌቶች በተለየ የሚጨመሩላቸው ሴቲንጎች እና ፊቸሮች አሏቸው። የምትጠቀሙት አፕ ስቶርም አንዳንድ ጌሞችና አፖችን በተጨማሪ በፍጥነት እንደሚያገኝ ይታወቃል። እንደ ፎርትናይት እና ሌሎች የሚታወቁ ጌሞች አፕ ስቶር ላይ ኖረው ፕሌይ ስቶር ላይ አይኖሩም። ይህ ደግሞ ለአይፓድ ተጠቃሚዎች ቀድሞ ጌሞችን አክሰስ እንዲያገኙ አሪፍ የሆነ አድቫንቴጅ ይኖራል። ቅርብ ጊዜ የወጡት ሁሉም የአፕል ዲቫይሶች iOS 26 የሊኩዊድ ግላስ አፕዴትን አግኝተዋል። ይህ ደግሞ አሪፍ የሆነ ሶፍትዌር እንዲኖረው አግዞታል። ሌላው ከአፕል የሚወደድለት የአንቦክሲንግ ኤክስፒሪየንስ ሲሆን ቦክስ ውስጥ እንደ ቻርጂንግ ብሪክ፣ ኬብል እና ስታይለስ አንዳንዴ ይካትታል።
የፕሮ ሞዴሎቹ እስከ 10500 ሚሊዮን ፓወር ባትሪ ሲኖራቸው የኤሩና ትንሽ የሚቀንሱት ሞዴሎች አነስ የሚል ባትሪ ነው ያላቸው። ባትሪው የአይፎን እና የአፕል ፕሮዳክቶች ትንሽ ቀነስ ቢልም ያላቸው ኳሊቲ እና ፐርፎርማንስ በጣም አሪፍ ነው። እንደ አዶቤ ፎቶሾፕ እና ፋይናል ከት ፕሮ ያሉ አፕሊኬሽኖችም ለአይፓዶች በተለየ የተጨመረላቸው ፊቸሮች አላቸው። አሪፍ የሆነ የስቶሬጅ ካፓሲቲ ሲኖራቸው ከ256 ጂቢ እስከ 1 ቴራባይት ድረስ መርጣችሁ መግዛት ትችላላችሁ። ሌላው አይፓድ ሚኒ ሲሆን በብዙ ሰዎች በጣም ተወዳጅነትን ያገኘው የአይፓድ አይነት ነው። በጣም አነስ ያለ መጠን ስላላት በእጅ ለመያዝ እና መጽሐፍ ለማንበብ የምትመች አይፓድ ነች። በአጠቃላይ አንድሮይድ ታብሌት ወይስ አይፓድ የትኛው ይሻላል ለሚለው ጥያቄ የሰው ምርጫ ይወስነዋል። አንድ ሰው ብዙ የአንድሮይድ ስልኮችና የአንድሮይድ ኢኮሲስተም ላይ ካለ የሳምሰንግ ታብሌት እና አንድሮይድ ታብሌቶችን ቢገዛ ይመረጣል። አንድ ሰው አይፎን እና አፕል ስማርትዋች የሚጠቀም ከሆነ ደግሞ የአፕል አይፓዶችን ገዝቶ ቢጠቀም የተሻለ ይሆናል። በአጠቃላይ የትኛው ይሻላል ለሚለው ጥያቄ ግን አይፓዶች የተሻለ ሶፍትዌር አላቸው፣ ለረጅም ጊዜ ሴኩሪቲ አፕዴት ፕሮሚስ ያደርጋሉ፣ የበለጠ ተጠቃሚነት አላቸው፣ ብዙ ጊዜ ያገለግላሉ ማለት ነው። ጌሞችና አፕሊኬሽኖችን በፍጥነት ያገኛሉ። የሳምሰንግን ስንመለከት ደግሞ የተሻለ የሆነ ስክሪን አለው፣ የበለጠ ባትሪ አለው፣ ፍሪ የሆነ ኢኮሲስተም ስለሆነ ከብዙ አንድሮይድ ስልኮች ጋር አንድ ላይ ልትጠቀሙት ትችላላችሁ። በአጠቃላይ ያላቸው ልዩነት ይህን ይመስላል። የትኛው እንደሚበልጥ ኮመንት ላይ ያሳውቁኝ።